ለብሶ መማር ህገ መንግስትና ሃይማኖታዊ መብት ነው ሲሉ የእስልምና ምክር ቤት ገለጹ። የማሌዥያው ጠቅላይ ሚኒስትር ዳታ ሴሪ አንዋር ኢብራሂም ኢትዮጵያ ገቡ። እነኚህና ሌሎች ዜናዎች በትንታኔ የምገልጽላችሁ ያሬድ ሻምበል ነኝ። አዲስ ለሆናችሁ ሰብስክራይብ እና ደወል ምልክቱን በመንካት ቤተሰብ ይሁኑ። አልባሳት ለብሶ መማር ህገ መንግስታዊ እና ሃይማኖታዊ መብት ነው ሲሉ ጠቅላይ ምክር ቤት ገለጹ። የአማራ ክልል ትምህርት ቤቶች በግዳጅ ግዕዝ እንዲማሩ ያስፈላጊ ውሳኔ ህዝቡ ሙስሊሙን በየደረጃው ያሉ የክልል መጅሊስ መዋቅሮች ተቃውመውታል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሙስሊም ተማሪዎች በትምህርት ሚኒስቴር እና በእያንዳንዱ የትምህርት ተቋማት ይደርስባቸዋል ያለውን በደል አስመልክቶ ዛሬ መግለጫ ሰጥተዋል። ጠቅላይ ምክር ቤቱ እስላማዊ አልባሳት ለብሶ መማር በህገ መንግስታዊና ሃይማኖታዊ መብት ነው መሆኑን በጽኖት ገልጸዋል። በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎች በእስላማዊ አልባሳቶች ምክንያት ብቻ ከ2 ዓመታት በላይ ለሚሆን ጊዜ ከትምህርት ገበታቸው እንደተፈናቀሉ አመልክተዋል። ጉዳዩ የሚመለከተው ትምህርት ሚኒስቴር ተማሪዎች ወደ ትምህርት ቤታቸው እንዲመለሱ ምንም አይነት ጥረት አላደረገም ሲሉ ወቅሰዋል። ተቋማት ኢስላማዊ አልባሳት ምክንያት በማድረግ ሙስሊሞች ከትምህርት ገበታ ማፈናቀል ተግባር በአስቸኳይ ሊቆም እንደሚገባ አሳስበዋል። የአማራ ክልል ትምህርት ቤት ቢሮ ከዚህ ሙስሊም መሪ ተቋም ጋር ውይይት ሲያደርግ ሙስሊም ተማሪዎች በግዳጅ ግዕዝ እንዲማሩ ውሳኔ ማሳለፍን የጠቀሰው ምክር ቤቱ ውሳኔውን የህዝብ ሙስሊም እና በየደረጃው ያሉ የክልል መጅሊስ መዋቅሮች እንዲተቃወሙት ገልጸዋል። ህዝባዊ ሙስሊም እና ተቃዋሚዎቹ ባገለለ መልኩ የተላለፈውን ውሳኔ ክልል ያለበት ውስብስብ ችግር የበለጠ የሚያባብስ መሆኑን ፍጹም ተቀባይነት እንደማይኖረው የእርምት እርምጃ እንደሚወሰድ ሲል ጠይቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የጠየቁት ችግር ጨምሮ ህዝባዊ ሙስሊምን የሚመለከቱ ችግሮች ዘላቂ መፍትሄ እንዲገኝ የሚሰሩ ዓላማ ከህግ ምሁራንና ከማህበረሰብ ተወካዮች ከሚዲያ ባለሙያዎች ጋር ከሴቶች እና ከወጣቶች ኮሚቴ በዛሬው ዕለት እንደተቋቋመ በመግለጫው ዛሬ የማሌዥያው ጠቅላይ ሚኒስትር ዳታ ሴሪ አንዋር ኢብራሂም የኢትዮጵያ አዲስ አበባ ገብተዋል። ዛሬ የማሌዥያ ጠቅላይ ሚኒስትር ዳታ ሴሪ አንዋር ኢብራሂም የኢትዮጵያ ገብተዋል። ጠቅላይ ሚኒስትር ለ3 ቀናት ይፋ ጉብኝት ነው ወደ ኢትዮጵያ የመጡት። የፌዴሪ ጠቅላይ ሚኒስትር አብይ አህመድ ቦሌ ኤርፖርት ተገኝተው ጠቅላይ ሚኒስትሩን ከተቀበሉ በኋላ ወደ ምድር ቀደምት ኢትዮጵያ እንኳን ደህና መጡ ብለዋል። ጉብኝቱም በማሌዥያ እና የኢትዮጵያ መካከል እያደረገ ያለው ወዳጅነት እና ትብብር የሚያሳይ ሲሆን በአገራችን የብልጽግና ጉዞ ውስጥ በጠቃሚ ጊዜ እየተደረገብኝ ነው ሲል አክለዋል። ጠቅላይ ሚኒስትር አብይ አህመድ ዶክተር ከመቤት በፊት ማሌዥያ ይፋ የስራ ጉብኝት አድርገው እንደነበረም ይታወሳል። በእውቀቱ ከጠቅላይ ሚኒስትር አንዋር ኢብራሂም ጋር ውይይት አድርገው ነበረ። በዚህ በግብርና ማዕድ ማፈን ቸሪንግ እና ታዳሽ ኃይል ላይ ትኩረታቸው ያደረገ የንግድ እና ኢንቨስትመንት ዘርፎች እንዲሁም ሌሎች ቁልፍ ስራዎች ላይ ለሚሰሩ ስራዎች ለማጠናከር ስምምነት